አይሁድም 50 ዓመት ያልሞላ አብርሃምን አይተሃልን አሉት። የኢየሱስ ክርስቶስ ጅማሬ ነው በማለት ይናገራሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ሰላም ጤና ይስጥልን። የክርስቶስ ጸጋና ሰላም ይብዛላችሁ። እንደምን ቆያችሁ? እንዴት አላችሁ? ውድ የኤማውስ ሚዲያ ተከታታዮች፣ እነሆ እንደ እግዚአብሔር መልካም ፍቃድ ዛሬ ወገኖቻችን ከሚያነሱት ጥያቄ መካከል አንዱ በሆነው ጌታችንና መድኃኒታችን ኢየሱስ ክርስቶስን ጅማሬና ፍጻሜ አለው በማለት ይናገራሉ። እነሆ ለዚህም እንደ ማስረጃ የሚያቀርቡት በዚህ በማቴዎስ ወንጌል ምዕራፍ 1 ከቁጥር 18 እስከ 25 ያለውን ሲሆን በተጨማሪም የሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 7 ያለውን ሐሳብ በማንሳት እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስን ጅማሬ አለው ፍጻሜም አለው። ለዚህም ማስረጃችን አሁን የጠቀስናቸውን ጥቅሶች በማንሳት ከእመቤታችን ከቅድስት ድንግል ማርያም መወለዱ የኢየሱስ ክርስቶስ ጅማሬ ነው በማለት ይናገራሉ። ይኸውም ከድንግል ማርያም በመወለዱ አምላክ ሳይሆን ፍጡር ነው ለማለት ነው። ሎቱ ስብዓት ለስም አጠራሩ ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ እርሱ ጅማሬ አለው ወይም አለው ማለት አንችልም። ምክንያቱም እርሱ ያልኖረበት ጊዜ፣ የሌለበት ጊዜ፣ የማይኖርበትም ጊዜ የለምና። ለዚህም እነሆ በመጀመሪያ በዚህ በዮሐንስ ራእይ ምዕራፍ 22 ከቁጥር 12 ያለውን እነሆ እሱ አልፋ ኦሜጋ ነው፣ መጀመሪያም መጨረሻም እርሱ ነው፣ እኔ ነኝ ይላል። ስለዚህ ማንም ከፍጥረት ቢኖር አልፋና ኦሜጋ ፊተኛና ኋለኛ እኔ ነኝ ሊል የሚችል አንድስ እንኳ የለም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ጅማሬ አለው፣ ከድንግል ማርያም መወለዱ ጅማሬ ነው ከተባለ ስህተት ይሆናል ማለት ነው። እንቀጥላለን። በዮሐንስ ወንጌል ምዕራፍ 8 ከቁጥር 53 ላይ እነሆ አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስን አንድ ጥያቄ ጠይቀውታል። በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ራስህን ማን ታደርጋለህ? በማለት ጥያቄ ጠይቀውታል። ኢየሱስም መልሶ እንዲህ ብሏቸዋል። በዚህ በቁጥር 56 ላይ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም፣ ደስም አለው አላቸው። ኢየሱስም አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም፣ ደስም አለው በማለት ይናገራል። አይሁድም 50 ዓመት ያልሞላ አብርሃምን አይተሃልን አሉት። ኢየሱስም አብርሃም ሳይወለድ እኔ አለሁ አላቸው። አብርሃም ሳይወለድ እኔ አለሁ። ማንም ፍጥረት አብርሃም ሳይወለድ እኔ አለሁ ሊል የሚችል ከነቢያትም ሆነ ከየትኛውም አካል ልናመጣ አንችልም። እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ የሚኖር አልፋና ኦሜጋ ስለሆነ አብርሃም ሳይወለድ ገና እኔ ያለው አላቸው። የማንነት ጥያቄ ጠይቀውት ነበር። እነሱ ከአብርሃም ከአባታችን ትበልጣለህ አሉት። እርሱ እንደውም አብርሃም ገና ሳይወለድ ራሱ እኔ ያለሁ በማለት ለአይሁድ መልሱን ይሰጣል። እነርሱም ልክ ወገኖቻችን ጥያቄው እንደሚያነሱ ጅማሬውን ከእመቤታችን ከቅድስት ድንግል ማርያም አድርገው አባቱም ዮሴፍ ነው ብለው ስለሚያምኑ ነበር። ስላላወቁት ገና 50 ዓመት ያልሞላ ሰው
እንዴት አብርሃምን አየው ትላለህ በማለት የጠየቁበት ነው። እርሱ እንደውም አብርሃም ገና ሳይጸነስ ወይም አብርሃም ገና ሳይወለድ እኔ ያለው በማለት ነገራቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ያለና የሚኖር ነው። በዚህ በዮሐንስ ወንጌል ምዕራፍ 14 ከቁጥር 10 ላይ እንዲህ ይላል፣ እኔ በአብ እንዳለሁ አብም በእኔ እንዳለ አታምኑምን ይላል። ኢየሱስ ክርስቶስ ከባህሪ አባቱ ከአብ ጋር ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ህልው ሆኖ የሚኖር አምላክ ነው እንጂ ጅማሬውን ከድንግል ማርያም ያደረገ አይደለም ማለት ነው። ዮሐንስ ራእይ ምዕራፍ 1 ከቁጥር 17 እስከ 18 እንዲህ ይላል፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበሩ፣ እነሆ ከዘላለም እስከ ዘላለም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦልም መክፈቻዎች አሉኝ። የሞትና የሲኦል መክፈቻዎችም አሉኝ። እነሆ ሞቼ ነበርኩ አለ። ደግሞ ምንድን ነው? ሕያው ነኝ። የሞትና የሲኦል መክፈቻዎች በእጄ ናቸው። እነሆ ይህን ስንመለከት ጅማሬ ያለው ከድንግል ማርያም ነው ጅማሬው ከተባለ ይህንን ምን እናድርገው? ከድንግል ማርያም ከሆነ ጅማሬው ይሄን ሊናገር አይችልም። ከፍጥረት ይህን የሚናገር ካለ ማምጣት ነው። በዚህ በቆላሲስ ምዕራፍ 1 ከቁጥር 15 ጀምረን እንመልከት። በቆላሲስ ምዕራፍ 1 ከቁጥር 15 እርሱ የማይታይ አምላክ ምሳሌ ነው። የሚታይና የማይታየውም ዙፋናትም ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል። ከፍጥረት ሁሉ በኩር ነው። ሁሉ ለእርሱና በእርሱ ተፈጥረዋል። እንግዲህ ሁሉ ሳይፈጠር እነሆ ሁሉን የፈጠረ፣ ሁሉ ደግሞ በእሱ የተፈጠረ፣ ሁሉ ለእርሱ የተፈጠረ ነው። እንግዲህ ሁሉን ፈጣሪ ከሆነ ከፍጥረት ሁሉ በፊት ወይም በኩር ከሆነ ጅማሬው ከድንግል ማርያም ነው። መወለዱ ጅማሬው ነው ከተባለ እንዴት? ምክንያቱም ሁሉ ከመፈጠሩ በፊት ሁሉን ማን ፈጠረ ነው የሚለው። ሁሉን ፈጠረ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ እርሱ የፍጥረታት ሁሉ ጌታ፣ የአማልክት ሁሉ አምላክ፣ የጌቶች ሁሉ ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይቆየን። ወስብሐት ለእግዚአብሔር። ለዛሬ ያዘጋጀንላችሁ ቪዲዮ ይህን ይመስላል ነው። ከዚህ ላይ መልካም ቁም ነገር እንደያዛችሁ ተስፋ እናደርጋለን። ካዲያ ሚዲያውን ቶሎ ቶሎ አዳዲስ መረጃዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ይህ ኤማሁስ ሚዲያ ነው።